ነው ከመሰረተ ልማት አንፃር ከባለሙያዎች የባለሙያዎች አቅም ስልጠናዎች እንዲሁም ደግሞ ይሄን ስንሰራ እንግዲህ ከሌሎች ባለድርሻ አካላቶችም ጋር ነው። ከዛ በተጨማሪ ደግሞ የአቅርቦት ሰንሰለት የመድኃኒት አቅርቦት በጣም ማህበረሰባችን ብዙ ጊዜ የሚጠይቀው አንዱ እሱ ስለሆነ ለጤናውም ዘርፍ አንዱ ትልቁ መሰረት ስለሆነ እሱን በማየት ብዙ ስራዎች ተሰርተዋል። ከዛ በተጨማሪ ግን በዚሁ በቅርብ ጊዜ ብቻ ራሱ በዚህ አመት የጤና የአገልግሎትና ቁጥጥር አዋጅ ጸድቋል ማለት ነው። ይህ አዋጅ እንግዲህ አዋጅ ቁጥር 1362 የሚባለው አዋጃችን ማለት ነው። ይህ አዋጅ በውስጡ ብዙ ነገሮችን ይይዛል። የአገልግሎት ተደራሽነትን ከማስፋፋት አንፃር በተለይ ደግሞ በፊት በሀገራችን ውስጥ በህግ አግባብ ተቀምጦላቸው የማይሰሩ የነበሩ አገልግሎቶችን የማስፋት ስራ በውስጡ ይዟል። እንግዲህ እነዚህ በወረቀት የተቀመጡ ብቻ ሳይሆን በተግባርም ደግሞ ትኩረት ተሰጥቷቸው ከሁሉም ባለድርሻ አካላቶች ጋር እየሰራንባቸው ያሉ ስራዎች ናቸው ማለት ነው። ለዚህም እንግዲህ ባለሙያዎችን ከማሰልጠን ከዚህ በፊት ከነበረን ቁጥር አንፃር በጣም በሰፊው በባለፉት አመታት እየሰለጠነ ነው ያለው። ከዛ በተጨማሪ ደግሞ ተከታታይ የሙያ ማጎልበቻዎች ይሰጣሉ። ተቋማትን ስንመለከት ከመጀመሪያ ደረጃ የጤና አገልግሎት ጀምሮ የመጀመሪያ አሃድ የምንለውን እስከ ሪፈራል ሆስፒታሎች በሰፊው ትኩረት ሰጥተን እየሰራን ያለ ነው። ተደራሽነት፣ አገልግሎት ጥራትና ፍትሃዊነትን ይዘን እየሰራን ነው ማለት ነው። አሁን ላይ የጤናው ዘርፍ ጥራትና ተደራሽነት ያለበት ሁኔታ ምንድነው የሚመስለው? በተለይ ደግሞ የዜጎችን የመክፈል አቅም ያገናዘበ ጥራት ያለው የጤና አገልግሎት ከመስጠት አኳያ በጤናው ዘርፍ ያሉ ችግሮችን ማንሳት እንችላለን። የጤናው ዘርፍን ስንመለከት እንግዲህ በተለይ ጥራት ያለውና ተደራሽነት ከተባለ በተቻለ አቅም ወደ ህብረተሰቡ ተጠግተን አገልግሎት እንድንሰጥ ነው የሚፈለገው። ለዛም ትኩረታችን አሁንም ቢሆን የመጀመሪያ ደረጃ የጤና አሃድ ነው። ያንን ለማድረግ እንግዲህ መንግስት በጣም ትኩረት ሰጥቶት ነው የሚሰራው። ለዚህም እንግዲህ አንዱ ምንድነው የማህበረሰብ አቀፍ የጤና መድህን አገልግሎት ነው። የጤና አገልግሎት ሁሉንም አቀፍ መሆን እንዲችል በጣም ትኩረት ተሰጥቶ በቁርጠኝነት ይሰራል። ያ እንግዲህ ስንመለከት እንደ ሀገራችን አሁን በዚህኛው አመት እንግዲህ የዚህ የማህበረሰብ አቀፍ የጤና መድን ተጠቃሚዎች ቁጥርን በአሁኑ የመጨረሻ ምዝገባችንን ደግሞ በዚህኛው አመት ያለውን አድርገናል። ወደ 62 ሚሊዮን የሚሆን ከባለፈው አመት በጣም ከፍተኛ ባለፈው እስከ 55 ነበር የመዘገብነው። አሁን ወደ 62 ሚሊዮን የሚሆኑ በሰዎች ደረጃ ተጠቃሚዎች እንዲመዘገቡ ተደርጓል። ያ ደግሞ የጤና መድህን አገልግሎታችን ለህብረተሰብ መድረስ እንዲችል እድል ይሰጣል። በቤተሰብ በአባወራ ደረጃ ስንመለከተው 13 ሚሊዮን አካባቢ የሚሆን ማለት ነው። እንግዲህ ይህ በጣም ትልቅ አቅም ነው። ያንን ግን ጥራቱን የመጨመር የማስፋፋት በተለይ ግብዓቶችን እንደሚታወቀው በብዙ ነገሩ ለጤና የሚመጣው ነገር ስንመለከት ወደ ሀገር ውስጥ የሚገቡ የኢምፖርት ላይ የተደገፈ ወይም ኢምፖርት ዲፔንደንት የሆነ ሴክተር እንደሆነ ይታወቃል። ያንን ከመቀነስ አንፃር ራስ በራስ የመቻል ትኩረት ሰጥተን በዚህ አመት እንግዲህ ሁላችንም እንደምናውቀው ከሌሎች አመታት ለሀገራችን ብቻ ሳይሆን ለአህጉራችንም ለዓለምም ለየት ያለ ጊዜ ላይ ያለነው ዘርፉ ብዙ ነገሩ የእርስ በርስ ግንኙነት ወይም ደግሞ የአጋር ድርጅቶች ድጋፍ የሚፈልግ እንደነበረ ይታወቃል። በዛ ላይ እንግዲህ በአገር ውስጥ የማምረት ብለን በፊት የጀመርናቸው ስራዎች በጣም ለዚህ አጋዥ እንዲሆኑ የአገር ውስጥ የምርት አገልግሎትን ከማሳደግ አንፃር ከዛ በተጨማሪም ደግሞ የተቋማቶቻችንን በስፋትና በጥራት ከመጨመር አንፃር ብዙ ከዚህ በፊት የመሰረተ ልማት ስራዎች ተሰርተዋል። በዚህኛው አመት ደግሞ ትኩረት ሰጥተን የምንቀጥለው መሰረተ ልማቱን ማስፋፋት ብቻ ሳይሆን ከዛም ያንን ከማሟላት አንፃር በተዋረድ ከዞኖችም ከክልሎችም በፌደራል ደረጃም በእኛም ደረጃ የሚሰሩ ነገሮችን የማሟላት ስራ እንሰራለን ማለት ነው። ይህ እንግዲህ ጥራት፣ ተደራሽነት፣ ፍትሃዊነት የምንላቸውን ነገሮች በውስጡ ይዘን ለማቅረብ ያግዘናል። ግን እንደ በፊቱ አይነት አመት ላይ ስላልሆነን በጣም ትኩረት ሰጥተነው ከሌሎች ዘርፎች ጋር በተለይም ደግሞ ከሌሎች ሴክተሮች ጋር ከገንዘብ ሚኒስቴርም ከሌሎች ባለድርሻ አካላት ጋር የበለጠ ትኩረት ሰጥተነው ለዘርፉ የሚያስፈልገውን በጀት በመለየት በተለይ በእናቶች በህፃናት ጤና በጨቅላ ህፃናት ጤና እንዲሁም ደግሞ በአጠቃላይ የበሽታ መከላከል ቅኝት ምላሽ የመስጠት አቅማችንን ከመጨመር አንፃር ግንኙነቶቻችንን በመጨመር ከዘርፈ ብዙ ግንኙነታችንን በመጨመር በአህጉርና በዓለም አቀፍ ደረጃ የሚሰሩ ስራዎቻችንን በትኩረት አብሮ በመሳተፍ ለዚህ የሚያስፈልገውን ደግሞ የራሱን የሆነ አገልግሎት ለመጨመር ብዙ ስራዎች እየሰራን ነው ማለት ነው።
ጤናው ዘርፍ ትልቅ አቅም የሚፈልግ ዘርፍ እንደሆነ ይታወቃል። ከገንዘብ አኳያ በተለይ በመንግስት በጀት ብቻ የሚሰራበት አይደለም፣ በብዛት ለጋሾችም ይሳተፉበታልና አሁን ላይ የጤናውን ዘርፍ የገንዘብ አቅም በተመለከተ እንዴት ነው ስራዎች እየተሰሩ ያሉት? በተለይ ደግሞ ተግዳሮቶቹን ብናነሳ እዚህ ጋር ደስ ይለኛል። መንግስት ተከታታይ ለጤናው የሚመድበው የነበረው ከዚህ አሁን ወደ 5 ዓመት 7 ዓመት ወደ ኋላ ተመልሰን ደግሞ ከዛም በፊት የነበሩትን ብናይ ለጤናው ዘርፍ እንግዲህ አቡጃ የምንለው ዲክላሬሽን አለ። ከዛ አንፃር ስንመለከተው ቁጥሩ ዝቅተኛ ነው። ነገር ግን ቀደምም እንዳልኩት አብዛኛው ነገሩን ከባለድርሻ አካላት ጋር አብሮ ተቀራርቦ በመስራት ህብረተሰቡ ላይ ደግሞ ጫና እንዳናመጣ ብዙ ነገር መንግስት ድጎማ በማድረግ ይሰራል። በባለፉት ዓመታት ያሉትን ስንመለከት በአመት በፊት ከነበረው ቁጥር ጨመር እያለ ነው እንግዲህ ለዘርፉ የሚመደበው በጀት እየጨመረ ያለው። ያ ግን በቂ አይደለም። ከዛም አንፃር ነው በተለይ አሁን በዘርፉ የሚያስፈልገውን በጀት ከአሁን ከወቅታዊ ነባራዊ ሁኔታ አንፃር ደግሞ ከፍ ያለ በጀት በምን መልክ ያስፈልገዋል በሚል እንደሚታወቀው 2018 በጀታችንን እየሰራን ነው። ከዛ ቀደም ብለን ግን በጣም ብዙ ነገሮችን እያየን በምን ቦታ ላይ ክፍተት ይመጣል፣ በግብዓት ቦታ ላይ ነው፣ የቱ ጋር ነበር ድጋፎች የምናገኝ የነበረው፣ የትኞቹ ድጋፎች ይቀጥላሉ፣ የትኞቹ ደግሞ በዘላቂነት ፈቶ መሄድ የምንችልበትን ስራ ትኩረት ሰጥተን ነው። ለዚህ በጣም ሁላችንም ህብረተሰቡም ሁላችንም ተረባርበን መስራት ያለብን ስራ ነው። መንግስትም በጣም ቁርጠኝነት ስላለው በዚህ ላይ ስራዎች እየሰራን ነው። ነገር ግን ጊዜ የሚፈልጉ እስክንሻገርና እስክናልፋቸው ድረስ ደግሞ ተባብረን መስራት ያለብን ስላለ ከባለድርሻ አካላት ጋር በተለይ በሚመጡት ላይ የማቺንግ ፈንድ ምንለው አለን። ለምሳሌ የሚመጡ ግብአቶች ካሉ ለግብአቱ የሚወጣውን ወጪ መንግስት እኩል የራሱን በጀት አብሮ ይመድባል። የትኛውም አይነት አጋር ድርጅትና ለጋሽ ድርጅቶች በሚያመጡት ላይ አዲስ በጀት ጨምረን በመምጣት በእርግጠኝነት በዚህኛው ዓመት ከፍ ያለ በጀት መድቦ ለዘርፉ ማሰራት የሚችልበትን ያው ካቀሙ ካለን ውስጥ የሚሰራ ነው። ነገር ግን ለዛ ብዙ በቂ ዝግጅቶች እያደረግን ያለ ነው ማለት ነው። በጣም ትግስት ይፈልጋል፣ አብሮ መስራት ይፈልጋል፣ ቆጣቢነት ይፈልጋል፣ ፈጣሪነት ይፈልጋል። ምክንያቱም አዳዲስ ኢኖቬቲቭ ነገሮችን እየፈጠርን ከዲጂታላይዜሽን አንዳንዴ አሁን ለምሳሌ ብዙ ነገሮቻችንን ወደ ህብረተሰቡ መድረስ የምንችልበትን ተከታታይ ስልጠናዎች ተከታታይ የኛ እንግዲህ ሙያ ስልጠናዎቹ መቋረጥ አይችሉም። ተከታታይ ወደ ህብረተሰቡ መድረስ የምንችልበትን በምን መልክ እናዘምነው የሚልም ተከታታይ በአገሪቱ ውስጥ የሚሰሩት የአንድ ላይ የማደግ ስራዎች ለዚህ ለዘርፉ በጣም አጋዥ ናቸው። አንዳንዶቹ ለጋሾች ከስራቸውን ድንገት ያቆማሉ፣ ድጋፋቸው ሊቀንስ ይችላልና ከዚህ አኳያ ዘርፉ ደግሞ የሚፈልገው አቅም አለና እሱን አያይዘው እንዲያነሱልኝ ስለፈለኩ። በባለፉት ዓመታት በተለይ ከኮቪድ በኋላ ብዙ ነገሮችን አይተናል። ኮቪድ ትልቅ ጫና ነበር ለሀገራችንም፣ ለአህጉራችንም፣ ለዓለማችንም ጥሎት የነበረው። በዚህ አጋጣሚ ኮቪድ ውስጥ እንግዲህ በጣም ብዙ ነገሮች ተሰርተዋል። ፈጣሪነትን በመካከሉ መጥቷል። ብዙ ፈጠራዎች ብዙዎች ለመስራት ሞክረዋል። ከዛ የወሰድናቸው ልምዶች ዛሬም ላይ የሚያግዙን ይመስለኛል። ለዛም ነው እንግዲህ በዛን ጊዜ ግብአቶች የሚደርሱበት ነገር ተቆራርጦ ነበር። እኛ ግን በዛን ጊዜ ያየናቸው ነገሮች ያገዙናሉ። ለምሳሌ የመድኃኒት አቅርቦት ሰንሰለቱን የምንከታተልበት መስመር የነበረውን ዲጂታላይዝ አድርገን በእኛው ውስጥ ማድረጋችን ለምሳሌ የኢትዮጵያ መድኃኒት አቅርቦት ኤጀንሲን ከማዘመን ሪፎርም ከማድረግ አንጻር ብለን የገባንበት አንዱ ምክንያት ይሄ ነው። ምክንያቱም በብዙ ነገራችን በተለይ ወደ ህብረተሰቡ የሚሰራጩ መድኃኒቶችን ወይም ግብአቶችን ከማምጣት አንጻር ብዙ ነገሩን የምንደገፍ የነበረው እንደ ዘርፍ በለጋሽ ድርጅቶችና በሌሎች አጋር ድርጅቶች ላይ ነበር። ያንን ከማሻሻል አንጻር ቀድሞ በመዘጋጀት ብዙ ነገሮችን ዲጂታላይዝ አድርገን 19 የማከፋፈያ ሆስፒታሎች ቦታዎችን በመመደብ በጀትም ደግሞ ከበፊቱ አመታት በተለይ በባለፉት 2-3 አመታት እየሰራን ያለው ምንድነው ቀደም ያልኩትን ለእያንዳንዱ ለሚመጣ በጀት ሁሉንም ፕሮግራም አልነበረም በፊት የምናደርገው። እነዚህን ማች የማድረግ ስራዎች ጀምረናል። ስለዚህ እነዛን ማች በማድረግ ማለት የሚመጡ በጀቶችን የማሻሻል ስራ አብሮ የማቅረብ ስራ ጀምረናል። ማናው ነገር ደግሞ የቱ ጋ ነው ግብአቶች የሚመጡት የነበረው ከለጋሾች የሚለውን የመለየት ነው። መንግስት የራሱ የሚመድበው በጀት አለ። በቀጥታ በመንግስት ውስጥ የሚመደቡ በጀቶች አሉ። በሌሎች ደግሞ በኤንጂኦዎችና በሌሎች አጋር ድርጅቶች በኩል ወደ ሀገራችን በጤናው ዘርፍ የሚገቡ ግብአቶች ነበሩ። ያንን የፋይናንስ መንገድ የማጥናት የመለየት እይታን የመጨመር ስራ በሰፊው ቀድመን ጀምረ ነው ስለነበረ የቱጋ የሚቋረጡ ነገሮች እንደሚመጡ ተቀራርቦ የመስራት ስራዎችን ሰርተናል።
በባለፉት ወራት እንግዲህ ፕሮግራሞች የቱ ጋር ሊቋረጡ እንደሚችሉ በተለይ ደግሞ የአገልግሎት ዘርፍ እንዳይቋረጥ ትኩረት ተሰርቶ ስለነበር ለዛም ነው አሁን እንደሚታየው አብዛኞቹ አገልግሎቶቻችን በነበሩበት እየቀጠሉ ነው ያለው። የበለጠ ዝግጅትና የበለጠ ቁርጠኝነት ግን የሚፈልግበት ጊዜ ላይ እንደሆነ ያው ነባራዊ ሁኔታው በደንብ ያሳያል። ቀደም ሲል እያነሳን የነበረው የጤና ፖሊሲ ማሻሻያ በተለይ ደግሞ የጤና ባለሙያዎች ለረጅም ጊዜ ሲያነሷቸው የነበሩ ጥያቄዎች አሉ። እነሱን በመመለስ ረገድ ያመጣውን ተጨባጭ ለውጥ ምንድነው ልንለው እንችላለን? ጤና መድን አለ ህብረተሰቡ የሚያውቀው ህብረተሰብ አቀፍ የጤና መድን ከመጀመርም አንፃር አዋጆች ወጥተዋል። አሁን ግን በልዩነት በተለይ በዚህ ዓመት የጸደቀው የጤና አዋጃችን የጤና አገልግሎትና ቁጥጥር አዋጃችን ምንን አጽድቋል? የጤና ባለሙያዎች የጤና መድህን የሚለውን አጽድቋል። ያንን መንግስት ሁሉንም ኃላፊነት በመውሰድ በተለይ በአገር ውስጥ የሚሰጡ አገልግሎቶችና ሕክምናዎችን ባለሙያዎች ማግኘት የሚችሉበትን ነገር በመውሰድ ሙሉ ሼሩን በመውሰድ ያንን የሚሸፍንበት አዋጅ ጸድቋል ማለት ነው። ያ አዋጅ ጸድቋል። አንድም እንግዲህ ይሄን ወደ ትግበራ ለማስገባት በተዋረድ የሚሰሩ ስራዎች አሉት። ፋይናንሶች መመደብ ይፈልጋል። ያንን በማፈላለግና በአስቸኳይ ወደ ስራ የሚገባበትን ስራ በዚህ ዓመት ጨርሰን ጀምረናል ማለት ነው። ያንን ለማድረግ እንግዲህ በዚሁ የበጀት ዓመት 2017 ላይ ስለነበረ አዋጁ የጸደቀው ትግበራ የምንገባበትን ወደ ትግበራ ምዕራፍ መሻገሪያ ስራዎች ጀምረናል ማለት ነው። ሌላኛው ደግሞ የጤና ባለሙያዎች ብቻ ሳይሆን ህብረተሰቡ በጣም ብዙ ጥያቄ የሚጠይቅበት የነበረው የጤና ባለሙያዎች በአገልግሎት ጊዜ በሚፈጠሩ አንዳንድ ስህተቶች ወይም የጤና ጥያቄዎች በሚመጡበት ጊዜ በምን አይነት መልክ ተጠያቂነት ይኖራል የሚል ነበር። ይሄ ብዙ ጊዜ በብዙ ሚዲያዎችም እንዲሁም በብዙ ቦታ የህብረተሰብ ጥያቄ፣ በሌላው አቅጣጫ ደግሞ የጤና ባለሙያውም ጥያቄ ነበረ። ከዚህ አንጻር በአዋጅ ውስጥ በደንብ ታስቦበት ምንድነው ምን አይነት ምላሽ ይሰጣል፣ በተለይ በስራ ላይ ባሉበት ጊዜ የሚኖሩ ተጠያቂነቶች ሲመጡ በምን መልክ በምን ህግ አግባብ ተጠያቂነት ማድረግ ይቻላል የሚለውን በደንብ አስቀምጦ እዛ ላይ ስራዎችም ተቀምጧል፣ በአዋጁም ተቀምጧል ማለት ነው። እዚህም ላይ ጥሩ አግባቦት ላይ ደርሰናል። ይሄ በጣም የብዙ ጊዜ ጥያቄ ነበርና በዚህኛው ዓመት በአዋጅ ውስጥ ከብዙ ውይይት በኋላ የጸደቀ ነው። ሌላኛው በዚህ አዋጅ ብቻ እንኳን ብንመለከት ቅድም እንዳልኩት ብዙ የአገልግሎት ዘርፎች በህግ አዋጅ ስላልነበራቸው አብዛኞቹ ነገሮች ሰዎች ባለሙያ እንኳን አሰልጥነን ብናመጣ አገልግሎቱን ለመስጠት ይቸገር ነበር። ለምሳሌ የንቅለ ተከላ ሊሆን ይችላል፣ የትራንስፕላንት ሰርጀሪዎች ማለት ነው። ህብረተሰቡን ፈልጎ ከሀገር ይወጣል። ባለሙያዎችንም ደግሞ ለዚህ እያዘጋጀን ቢሆን መስሪያ የህግ አግባብ ባለመሸፈናቸው በሚል ወይም ደግሞ ተቋማትም ይሄንን በደንብ በህግ የተሸፈኑ እንደሆነ በማሰብ ሁሉ በመንግስት ስላልሆነ ግሎች እንኳን ከፍተው በደንብ ለህብረተሰቡ ለማቅረብ በሚለው ላይ ከዚህ በፊት በተለይ አሁን አዋጁ ለይቶ የቶቹ አገልግሎቶች ወደ ህዝብ መምጣት አለባቸው በሚል ስራዎች ተጀምረዋል። ይህ እንግዲህ ኦልሬዲ ጸድቆ መመሪያዎችና ማኑዋሎች ደግሞ ከማውጣት አንጻር ከሙያ ማህበራትም እንዲሁም ደግሞ ከህብረተሰቡ ጋር እንግዲህ እያንዳንዱ እነዚህ የምንላቸው ህብረተሰቡ ጋር የሚደርሱ ስለሆኑ በተዋረድ ደግሞ በወረዳም በክልልም በዞንም ውይይቶች ተደርገው ወደ ትግበራ የሚገቡበት ምዕራፍ ላይ መተናል ማለት ነው። እንግዲህ በጣም ጥቂቱ በአዋጁ ውስጥ ካሉ ነገሮች ውስጥ ነው። አዋጁ በጣም ሰፊ ነው። በውስጡ ግን በጣም እንደው ጌም ቼንጀር ይሆናሉ ተብለው የሚባሉት እነዚህ ናቸው። ብዙ ነገሮች ከአገልግሎት አሰጣጥ አንጻር በተለይ ህብረተሰቡ ብዙ ጥያቄ ስለሚጠይቀን ስለነበረ እውነታም ስላለው ከዛ አንጻር አገልግሎት በማዘመን በተጠያቂነት ነገር ግን ደግሞ ሰፊ ሆኑ አገልግሎት ለህብረተሰብ የማቅረብ አግባብ እንዲኖረው ተደርጎ የተሰራ ነው ማለት ነው። ሌላ ደግሞ በጣም ትልቅ ስራ የተለያዩ በፊት ያልነበሩ የአገልግሎት ዘርፎች እንዲከፍት ያግዛል። በጣም ከፍተኛ ወጪ የማይጠይቁ የስራ ፈጠራ እድል መስራት የሚችሉ ከኮቪድ በኋላ እንደው ብዙዎቻችን እናውቃለን በቤት ውስጥ ህክምና እየጨመረ ነው። የዲጂታል ህክምና የቴሌ ህክምናዎች አሉ። እንደገና ደግሞ ሌሎች ተጨምረውበት የኦፊስ ፕራክቲስ ለምሳሌ በትንንሽ ኦፊሶች ውስጥ አድርጎ የህክምና አገልግሎት መስጠት የሚቻልበትና ሴንትራሊ ደግሞ የላቦራቶሪና የሌሎች ህክምናዎች የዳያግኖስቲክ ቴስት የምንላቸው ማለት ነው እነሱን የምርመራ አቅሞች የምንጨምርበትን በመንግስትና በግል አጋርነት ተብሎ ወደ ትግበራ እየገባን በደንብ ብዙዎቹ ነገሮች በመመሪያ ወጥቶላቸው ስራ ጀምረዋል ማለት ነው። በእርግጠኝነት እነዚህ ፍሬ ሊያፈሩ ጫፍ ላይ ያሉበት ጊዜ ላይ እንደሆነ ነው ለኔ የሚታየን።